ልጄ ወይ አባይ ለወጣ ነው። ሰራተኛዋ ብቻዋን ናት። እሺ ችግር የለውም ነግሬሃለሁ። ሄጃለሁ በቃ ወይ ቤቢ መጣህ እንዴ? አባቴ ሄደ? አዎ እሺ ግን ለአባት እንዳትናገር እሺ። ሰዎች መጥቻለሁ። ሰዎች ምን ነበር ያሰባችሁት? ለምን ውስጣችሁ ይቆሽሻል? ለምን ስብዕናችሁን ታጣላችሁ? አንጎላችሁን ታጠቡት። አየለ አጃት እርገጠው ለሙሽራው መታ እርገጠው ለሙሽራው መታ እርገጠው የታበ ጭፈራው አታየው አቧራው በርመታ ማነው ሙሽራው? እሱ ነው። እኔ ነኝ። ለምንድን ያልጠራኝ? የሰርግ መጥሪያ ካርድ እኮ አልቆብን ነው። ለምን የሰርግ ካርድ ያዘጋጁትን ቻሌንጅ አሰራ? ምንድን ነው? ከዘር ከሃይማኖት የጸደ የፈለግከውን ነገር ኮሜንት ላይ ትጽፋለህ። ከዛ ብዙ ላይክ ላገኙ ለ3 ሰዎች የ200 ሰው የሰርግ ካርድ ይሰራላቸዋል። እና እኔ ምን አገባኝ? አንተ ባታገባ ለሚያገባው ጓደኛ መስጠት ትችላለህ። ወይም ደግሞ ማሰራት ከፈለክ ቦሌ መድኃኒዓለም ብርሃን ያደረ የአንደኛ ፎቅ ላይ ታገኛቸዋለህ። ወይም ደግሞ መርካቶ ጣና ገበያ ሁለተኛ ፎቅ ላይ ታገኛቸዋለህ። ሁለተኛ ግን የለም። ዝግጁ ነህ? አዎ ጀምሩ። ወንድሜ ቢቀርብን ይሻላል። አላውቅም ገነት ገባሁ መሰለኝ። ብርሃን እየታየኝ ነው። የምን ብርሃን? አረ በጣም የሚያምር ብርሃን እየታየኝ ነው። ኦኬ አዲስ ያሰራነውን የአልሙኒየም ፕሮፋይል ላይት አይተህ እንደ ምንድን ነው? ዊኬንድ ላይት ከዚህ በፊት ከሚሸጣቸው ላይቶች ባሻገር ውበትና ጥንካሬ ያለውን እንዲሁም ዘመናዊ የሆነውን የአልሙኒየም ፕሮፋይል ላይት ይዘንላችሁ መጣን። ለመኖሪያ ቤት፣ ለአፓርትመንት፣ ለንግድ ቦታዎች እንዲሁም ለቢሮ የሚሆኑ የአልሙኒየም ፕሮፋይል ላይቶችን በተለያዩ ከለሮች ዊኬንድ ላይቶች ይዘንላችሁ መጣን። አድራሻችን ከኡራኤል ወደ አትላስ በሚወስደው መንገድ ኤቢዞን ህንፃ አጠገብ ባለው ሱቃችን ያገኙ ወይም ደግሞ በዚህ ስልክ ቁጥር ደውለው እኛም ማግኘት ይችላል። ዝግጁ ነህ? አዎ ጀምሩ። ወንድሜ ቢቀርብን ይሻላል። አላውቅም ገነት ገባሁ መሰለኝ። ብርሃን እየታየኝ ነው። የምን ብርሃን? አረ በጣም የሚያምር ብርሃን እየታየኝ ነው። ኦኬ አዲስ ያሰራነውን የአልሙኒየም ፕሮፋይል ላይት አይተህ እንደ ምንድን ነው? ዊኬንድ ላይት ከዚህ በፊት ከሚሸጣቸው ላይቶች ባሻገር ውበትና ጥንካሬ ያለውን እንዲሁም ዘመናዊ የሆነውን የአልሙኒየም ፕሮፋይል ላይት ይዘንላችሁ መጣን። ለመኖሪያ ቤት፣ ለአፓርትመንት፣ ለንግድ ቦታዎች እንዲሁም ለቢሮ የሚሆኑ የአልሙኒየም ፕሮፋይል ላይቶችን በተለያዩ ከለሮች ዊኬንድ ላይቶች ይዘንላችሁ መጣን። አድራሻችን ከኡራኤል ወደ አትላስ በሚወስደው መንገድ ኤቢዞን ህንፃ አጠገብ ባለው ሱቃችን ያገኙ ወይም ደግሞ በዚህ ስልክ ቁጥር ደውለው እኛም ማግኘት ይችላል። ማነው በዚህ ቤት የሚከፍተው? በጌታስ አያንቱ ምን እየሰራሽ ነው? ዝም ብለህ ትቀርጸኛለህ? ምን ለሰጠው ሰው ዕድሜው ላደለው ለሰጠው ሰው ዕድሜው ላደለው አውዳመት ደስታ ነው አውዳመት ጸጋ ነው። መልካም አዲስ ዓመት! እንኳን በሰላም ለቡሄ በዓል አደረሳችሁ። መልካም ጨምበላላ! የኬንያ የቱሪዝም ሚኒስትር ምንድን ነው የምታወሪው? ዝም በል። ማን ግን? እቺት እያስካሉ ግን የምትባለው ጎረቤታችሁ በጣም እየለከፈች። እባክህ እሷ ሴትዮ ሁሌ ናት። እኛንም ነው የምታስቸግረው። ሰዎች አሬ ቤት ስራ እኮ አልሰራም። ምንድን ነው የሶስተኛ ክፍል ተማሪዎች አይደለን እንዴ? ፈታ በሉ። ይልቁን ይወላችሁ አዲስ መድኃኒት ይዤ መጥቻለሁ። ምንድን ነው? አላውቅም። ከታላቅ ወንድሜ ኪስ ውስጥ ነው ያገኙት። ግን
ያዝናና ሊያፍታታል ምናምን ሲል ነበር። አረ ይሄ ነገር አደንዛዥ ዕፅ እንዳይሆን እባክህ አትፍራ። እንውሰደዋ። እባክህ አትፍራ። እንካ። አረ ሰዎች ግን ቢቀርብን ነው የሚሻለው። እናት አሁን ምንድን ነው የሚያደርገን? ራስ ያስታል መሰለኝ። ምንድን ነው የተፈጠረው? እንዴ ሰውዬ በህይወት አለ? ተመስገን። ያ ጅዝበስ እኔ እንጃ መኝታ ቤት ነው መሰለኝ። አገኘው። ምን ነው ምንድን ነው እያስቃሉ ጋር? ወይኔ ዛሬ ሙሉ ጨረቃ ነው። እና ምን ችግር አለ? አታምነኝም ግን ሌሊት ሙሉ ጨረቃ ሲሆን ወደ አውሬነት እቀየራለሁ። አንተ ሰውዬ ቆይ መቼ ነው የጀመረው? እኔ አላውቅም ግን ከልጅነት ጀምሮ በቃ እንደዚህ ሙሉ ጨረቃ ሲሆን አታ ይሄ ልጅ ሆናችሁ ነው እንዴ? አታ ሰውዬ ምን እየሰራ ነው? ምንድን ነው? አንተ ሰው እውነትህን ነው እንዴ? ኧረ በእግዚአብሔር ድመቷ የእውነት የምታመልጠ ይመስሎ ነበር። አንተ ውሻ ለምን ብላክ ሮክ ሶሉሽን ለገና ያዘጋጀላችሁን ቅናሽ አትጠቀሙ? ብላክ ሮክ ሶሉሽን ወደ አሜሪካና ወደ ካናዳ ለሚሄዱ ሰዎች የ25% ቅናሽ እስከ ጃንዋሪ 7 ድረስ አድርጎላችኋል። ምንድን ነው የምታወራው? ታውቃለህ? አላውቀውም። ምን ማስታወቂያ እየሰራህብን ነው እንዴ? አዎ ለእናንተም የሚጠቅም ለእኔም የሚጠቅም ስራ እየሰራሁ በታማኝነትና በፍጥነት በአጭር ጊዜ ውስጥ በተማሪ ቪዛ ወደ አሜሪካና ወደ ካናዳ ይልኳል። እኔ ነው አድራሻቸው ከቦሌ ወደ 22 በሚወስደው መንገድ አዲስ አበባ ስቴዲየም ፊት ለፊት እጅ ግሬስ ህንፃ 10ኛ ፎቅ ላይ ታገኛቸዋለህ። ወይም በዚህ ስልክ ቁጥር ደውለህ መሄድ ትችላለህ። እና ምን አልከኝ? እና ትላንትና ሳልገንዝ የቀበርኩት ሬሳ በህልሜ እየመጣ ሲያስጨንቀኝ ነው ያደረው። ኧረ እባክህ አገንዘኝ ሲለኝ ያደረው። ይኸውልህ ሰውዬ ይሄ ሬሳ ቀልድህን ግን አውቅ ጥሩ እባክህ። እና ይሄ ነው አዲሱ ሬሳ? አዎ ፍሬሽ ነው እባክህ። ምን ሆኖ ነው? ኑሮ ከብዶት ነው ምናምን ነገር ነው ያለው። ኦ ጨፍልቆት ነው። ተው እና እንቅበረዋ በቃ ዝም ብለህ። ኧረ እባክህ ሰውዬ አርፈህ ተቀመጥ። አረፈ ታብል በእናትህ። ቆይ ከመሞቱ በፊት ምን ነበር ስራው? ሹፌር ነበር። የምን የአንጎ? እና የአንጎ ሹፌር ሆኖ ነው ኑሮ ከበደ ምናምን የሚለው? ምን ነው አዲሱን የአንጎ ሹፌሮች ቻሌንጅ እንዳልሰማም ማለት ምንድን ነው? ከታህሳስ 20 እስከ ጥር 4 ድረስ ብዙ ተጠቃሚዎችን ለሚያጓጉዙ 6 ሹፌሮች የአንጎ ሽልማት አዘጋጅቷል። ምንድን ነው ሽልማቱ? እነዚህ ሽልማቶች ነዋ። ካሜራ እዚህ ጋር ፖዝ አድርጎሽ። ቻሌንጁ የሚያልቀው በሁለት ዙር ሲሆን ከታህሳስ 20 እስከ ታህሳስ 23 ድረስ 3 ሹፌሮችን እንሸልማለን። ከታህሳስ 24 እስከ ታህሳስ 26 ደግሞ ሌላ ተጨማሪ 3 ሹፌሮችን እንሸልማለን።